ብዙ ሰው የማያወራው ግን ሁሉም ትሬደር ሊያውቀው የሚገባው የጎልድ ሚስጥራዊው ሰዓት። ሁሉም ሰው ስለ ጎልድ ትልልቅ ሙቮች፣ ስለ ኒውዮርክ ኦፕኒንግ እና ስለ ቮላቲሊቲ ነው የሚያወራው። ግን ማንም ሰው ከዚህ ሁሉ ጩኸት በኋላ ስለሚፈጠረው የማርኬት እውነተኛ ዓላማ አይነግራችሁም። ማርኬት በዚህ ጊዜ የማኒፑሌሽን ሹቶችን አቁሞ ይበልጥ ጸባይኛና በግልጽ ቋንቋ ነው የሚራመደው። ይህም ጎልድ እናንተም ማታለሉን ትቶ እውነታውን የሚነግራችሁ ሚስጥራዊ ቦታ ነው። በተለይ ለጀማሪ የጎልድ ትሬደሮች ይሄ ዞን በጣም ሴፍ እና ስትራቴጂ ሪስፔክት የሚደረግበት ፔሪድ ነው። ታዲያ እኔ ስለ ዞኑ ይበልጥ አብራራላችኋለሁ። እናንተ ቪዲዮን ላይክ እና ሼር በማድረግ ተከታተሉ። በተጨማሪም በቪዲዮቻችን ዙሪያ ያላችሁን ሐሳብና ቀጣይ እንድሰራላችሁ የምትፈልጉትን አይዲያ ኮመንት ላይ ጻፉልኝ። ይሄ ጊዜ የማርኬት ጩኸት የሚረጋጋበት፣ ፌክ ሙቮች የሚደበዝዙበትና ማርኬት ትክክለኛውን እንቅስቃሴ ይዞ የሚራመድበት ቦታ ነው። የኒውዮርክ ሴሽን እንደተከፈተ ብዙ የሪቴል ትሬደሮች እያንዳንዱ ብሬክአውቶችንና ካንድሎችን ትሬድ እያደረጉ ቶሎ ገብተው ቶሎ ይወጣሉ። ይህን ሴሽን ትሬድ የሚያደርጉ ማርኬት ሜከሮችም የመጀመሪያዎቹን ሰዓታት ሪቴል ትሬደሮችን ወጥመድ ውስጥ እየከተቱና እያወዛገቡ ከስረው ከማርኬቱ እንዲወጡ ያደርጋሉ። ታዲያ ማርኬቱ ጩኸታም ትሬደሮችን ካባረረ በኋላ ብዙ ሰው ሳያስቀይም ጸባዩን ይዞ መንቀሳቀስ ይጀምራል። ስላችሁ የነበረውም ይሄኛውን ሰዓት ነው። ከጩኸቱ በኋላ ወይም ከመጀመሪያዎቹ 2 ሰዓታት በኋላ ያለው የኒውዮርክ ሴሽን ፔሪድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት እስከ ማታ 5 ሰዓት አካባቢ ያለው ማለት ነው። በዚህ ጊዜ ማርኬት ሊኩዊዲቲ እና ስቶፕ ፓንቶችን ጨርሶ በንጹህ ስትራክቸር እድሎችን እየፈጠረ ነው የሚንቀሳቀሰው። ይሄ ፔሪድ ከቶኪዮ እና ለንደን ሴሽን ይበልጥ ጠንካራ ቮላቲሊቲ ያለውና ከነሱም በላይ ሞር ሴፍ የሆነ ዞን ነው። ኃይለኛ ቮላቲሊቲ የማትፈልጉና ዩሮ ዩኤስዲ ወይም ጂቢፒ ዩኤስዲ ትሬድ የምታደርጉ ትሬደሮች ወደ ጎልድ ለመቀላቀል ሐሳብ ካላችሁ ይሄ ትክክለኛው ሰዓት ነው። ታዲያ በዚህ ቪዲዮ እኔ የጠቆምኳችሁ ስለ ዞኑ ስለሆነ ኢንትሪዎችን ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮዎች ገብታችሁ ተመልከቱ።